ተመልሰናል እቺ በጣም በቃ one of the most trade ብያታለሁ look crazy የሆነች ትሬድ ነች ኤዥያ ያለው ስዊፕ አረጋለን ሶ እዚህ ጋር ግን one more መቶ ሊኩዊዲቲ ቼክ አርጉልናል ማለትም እዚህ ጋር ነበር ፕራይስ ያስገባል ሶ አጌን መቶ ማኒፑሌት አድርጎ የሚገርም ራን ነበር So this is one of the most crazy trade ብያዋለሁ ግን ዛሬ የምሰራው የማርኬት ባክቴስ እዚህ ላይ ያተኮረ አይደለም ሶ ግን 1 ሚኒት ላይ ነው ይሄ ትሬድ የነበረው ሶ and look like ምን አይነት ትሬድ ነበር የሚሆነው this በጣም ፐርፌክት በቃ መጀመሪያ የኤዥያ ሎ መቶ እዚህ ጋር ስዊፕ and this high እዚህ ጋር ብሬክ አረጋለን ሶ ብሬክ ሲያረጋለን እዚህ ጋር አግሬሲቭ ነበረ አይደለ ሞመንተም ነበረው ወደ ባይ አግሬሲቭ ቡሊሽ ካንድሎች ነበሩ ሶ መቶ this breaker blocks the value gaps ታፕ አርጎ በተወሰነ ወደ አፕ ትሬንድ ሂዶ ነበር ማለት ነው look this is amazing የሆነ ነበር ሶ እዚህ ጋር ነው ኢንተርቪው የሚሆነው ሶ የሄደው like this ይሄንን ሄደው ወደ 47 ፒፕስ አካባቢ ከዛ መቶ again manipulates አይደለ ማኒፑሌት ኦኬ ከዛ ምን ይሆናል አጌን this low sweep አረጋለንና እዚች ጋር ብሬክ ታረጋለን እቺኛው ሃይ ዋው ቢዩአል ትሬድ በእውነት ማርኬት በእውነት እዚህ ጋር በጣም የሚገርም ሲታፕ ነበር የሰጠን look aggressive break and fair value gaps so that fair value gaps tap ሲያደርግ ይሄ ትሬድ ይገባል ማለት ነው ሶ ታርጌት የሚሆነው this Asian high ይሆናል ማለት ነው ሶ በጣም one of the most የምፈልገው አይነት ትሬድ ነው ማለት this ጧት ላይ ነበር የወሰድኩት ትሬድ አሜዚንግ ብያለሁ ጎልድ ላይ እንግዲህ 22 ፒፕስ ስቶፕ ሉዝ አድርገን ቴክ ፕሮፊታችን ወደ ስንት ይሆናል ማለት ነው 266 ፒፕስ አካባቢ ያ በፎሬክስ በርግጥ ፒፕሱ ሳይሆን ወሳኙ አራሩ ነው ማለት ነው አራሩ ስንት ይሆናል 1 to 11 አራሩ ይኖራል this is one of the most and amazing የሆነ ሴታፕ ነበረ ሶ የዛሬው አናላይሲሳችን እንሄዳለን ወደ ዛሬው አናላይሲሳችን ስንገባ this remove እናረጋቸውና you know like ወደ 1 hour ቻርታችን or ወደ daily ቻርታችን እንሄዳለን ኦኬ ይሄን ቪዲዮ የምቀርጸው አርብ ዕለት ነው የአርብ ዕለቱን ነገ ነው አናላይሲስ የምሰራው ሶ ትላንት ምን ብዬ ነበር ከዚህ ኢንተርናል ፕራይስ ኤክስተርናል ፕሌይ ያደርጋል ብለን ኤክስፔክት እናደርጋለን ብለናል ሶ አሁን ይሄኛውን ኢንተርናል ወስዶልናል ሶ እዚህ ኢንተርናል ኤክስተርናል ነው ታርጌታችን ፕራይስ እንግዲህ ይሄ ሎ ስዊፕ አርጎ ወደዚህ መምጣቱ በጣም አሪፍ ሳይን ይሰጠናል መንዴይ አሁን ዛሬ አርብ ነው መንዴይ ፕራይስን አትሊስት ቡሊሽ this ኤክስተርናል ድረስ እንጠብቀዋለን ማለት ነው ሶ ቀደም የገባው ትሬድ ራሱ ኦ ማይ ጎድነስ እዚህ ድረስ የመምጣት ኦፖርቹኒቲ አለው ማለት ነው ያ ማለት so look like this internal range liquidity ከዛ 1 ሚኒት ላይ የኤዥያ ሎ ስዊፕ ሲደረግ this one daily internal ላይ ማለት ነው this is amazing trade ይሆናል amazing የሆነ ቪዲዮ ሰርቼ ሪከርድ አድርጌ ዩቲዩብ ላይ የምለቀው ይሆናል this is በቃ one of the most quality setup ነበረ የሚያረካ አይነት ትሬድ ነበር የሚሆነው ኤዥያን ስዊፕ aggressively break በጣም ትንሽ የሆነች ስቶፕ ሉዝ አይደለ ሶ ኤኒዌይስ ለማንኛውም ወደዚህኛው ወደ ዛሬው ዲሲሽናችን እንምጣስ ሶ ወደ ዛሬው ዲሲሽናችን ስንመጣ ምንድነው የምናደርገው የሐሙስ ዕለት ፕራይስ አክሽንን አናላይሲስ እናደርገዋለን this is daily high እና low እንደዚህ አድርገን this is a daily low high አይደለ ፕራይስ ኦፕን ሃይ ሎ ክሎዝ ያረገበት ሲናሪዮ ነው ያለው ቡሊሽ ትሬንድ ማለት ነው ወደ 4 አወራችን ሄድና 4 አወር ላይ ያሉ
ሌቭሎችን ደግሞ ለማየት እንሞክራለን በትላንትና ፕራይስ አክሽናችን ላይ። ሶ ዲስ 4 hour ማርኬት ስትራክቸር አይደለ? ሶ እንግዲህ ፕራይስ ሉክ አት ዲስ ሃይ አግሬሲቭሊ ወደ ታች ወርዷል። ሶ አሁን እዚህ ጋር ትላንት እነዚህን ፌርቫል ጋፖች ሬስፔክት እያደረገ የሄደ ፕራይስ ነው ያለው። ሶ ኦፕን ሃይ ሎ ክሎዝ የሆነ ትሬድ ነው የሚሆነው። ሉክ ላይክ አይ ቲንክ አሁን ፌርቫል ጋፕ ላይ የዴሊ ፌርቫል ጋፕ ላይ ነው ፕራይስ ሪያክት እያደረገ ያለው። ሶ ዲስ ኢዝ ኔክስት ታይም የምሰራው ቪዲዮ ነው የሚሆነው። ኦኬ እንግዲህ እችኛዋን ስዊፕ አድርጎ የሄደበት ሞመንት አለ። ይሄን አግሬሲቭሊ ብሬክ አድርጎ የሄደበት ሞመንት አለ። ፕራይስ እንደምናየው ዲስ ኢዝ 4 hour ሶ ኢን ዲስ ኬዝ ዲስ ኦርደር ብሎክስ ላይ ፕራይስ ከደረሰ በኋላ ሪጀክት ተደርጎ ወደታች ወርዷል። ሶ ይሄኛው እዚህ ጋር የምናየው ይሄኛው ሃይ ላይ ቺን ብናያት እሷ ነው ታፕ አድርጎ ፕራይስ ኢን አግሬሲቭሊ ድሮፕ ያደረገው ማለት ነው። So in this scenario እንግዲህ 4 hour chart this አይደል? Okay, this is 4 hour chart, 1 hour chart ላይ ነው this. So 1 hour is this አይደለ? 1 hour price action and this is so እዚህ ጋር ፌር ቫልዩ ጋፕስ አለን and price ወደ ታች እየወረደ የነበረ ሲናሪዮ ነው ያለው። ሶ እስቲ አሁን ክሊር እየሆነ ነው እና ወደ 4 hourችን እንሂድ። ሶ this is 4 hour chart ሶ ወደ 1 hourችን ሄደን and 1 hour chart በነገራችን ላይ 1 hour chart በጣም ቤስት የሆነ ቻርት ነው። ምክንያቱም አናላይሲስ ለመስራት እጅግ በጣም ትሬንዱን እያንዳንዷ ነገር ስትከበርም ዲስሪስፔክት ስትደረግም ቁልጭ አድርገን የምናይበት ሌቭል ነው። ሶ ጃርጌድ ይርዳን እንጂ በፎሬክስ በጣም አሪፍ እንሰራለን ብዬ አስባለሁ። ሶ this is 1 hour chart and then bullish order flow ላይ ነው ያለነው። ፕራይስ this አሁን ያሰመርኩበት this is ሌቭላችን ሬስፔክት ተደርጎ ሶ አፕ ትሬንድ ፕራይስ ይቀጥላል ብለን ነው አስዩም የምናደርገው። ሶ በዚህ ሲናሪዮ ላይ እንግዲህ ፕራይስ ይሄንን ሌቭል ዲስሪስፔክት አድርጎት ነው የወረደው። ይሄን ዲስሪስፔክት አድርጎት የወረደውን ሌቭል ወረድ ብለን በምን አይነት መልኩ ሳያከብሮ ቀረ የሚለውን አንዳንድ ማጠቃለያዎችን እንይዝ። 1 ሚኒት ቻርታችን ላይ ነው የምንገባው። ሶ 1 ሚኒት ቻርት በነገራችን ላይ በጣም የሚመቸኝ ቻርት ነው። የሃየር ታይም ፍሬም ኤሪያዎችን ጎብኘት ለማድረግ ይረዳናል ክሊርሊ ማለት ነው። ሶ የዚህ ቪዲዮ ዋናው እዚህ ጋር ግን ያለው ነገር ምንድነው የሚያሳየው? ኢንተርናላችን ላይ ፕራይስ ሳይገባ ኢና ቡሊሽ ትሬንድ ነው ይሄደልን አይደለ? ኮንሶሊዴሽን እዚህ ጋር ይታየናል። እዚህ ጋር በትንሹ ስዊፕ አድርጓል ዲስ 1 hour ኢንተርናል ላይ ማለት ነው አይደለ? እዚህ ጋር ደግሞ ምን አለ? የ1 ሚኒት ኦርደር ብሎክስ አለን። ያ የ1 ሚኒት ኦርደር ብሎክስ ታፕ ተደርጎ ራን አጌን መቶ ስዊፕ ነገር አድርጎ ፕራይስ ዲስ ታይም ምን አደረገ? እዚህ ጋር ይታያል አይደለ? እቺ ሎ በጥቂቱ ነው ስዊፕ ያደርጋት። ያ ደግሞ ማለት የ1 ሚኒት ኦርደር ብሎክስ አለን። ከስር 1 hour ኢንተርናል ሌቭል አለን። this is your 1 minute order blocks አይደለ? ፕራይስ እዛ ኦርደር ብሎክ ላይ መጥቶ ታፕ አድርጎ እና አግሬሲቭሊ ሄደ። በዚህ ሞመንተም ላይ ግን ስትራክቸር ብሬክ አላደረገልን ነበር። እዚህ ጋር ግን ኮንሶሊዴት ካረገ በኋላ አግሬሲቭሊ ወርዶ ይሄኛውን ሎ ስዊፕ በትንሽዬው ስዊፕ አድርጎ ወጣ። ይሄንን ሎ ክሬት ያደረገልን ሃይ እዚህ ጋር አለ። this is high okay this is high so in this case this ምን ይሆናል? liquidity break of structure order blocks breaker blocks ታፕ ተደረገልን። so price aggressively ወደ buy
ሙቭ አደረገ ማለት ነው። ይሄ ትሬድ ግን ያው የዋን ሀወር ቻርት ነው። በእርግጥ ፕራይስ ቡሊሽ እየሄደ የነበረበት ሲናሪዮ ነው አይደለ? ግን የአትሊስት የፌር ቫሊዩ ጋፑ ጫፍ ላይ ነው ያለው። ይህ ምንን ያሳየናል? ፕራይስ አጌን ወደዚህ ሌቭል ቴስት ለማድረግ እንደሚመጣ ያሳየናል። እና ደግሞ ዋን ሀወር ሌላ ሌቭል ላይ ምን እያደረገ ነው ፕራይስ ኦኬ ምንን ነክቶ ነው እየመጣ ያለው የሚሉት ነገሮች እጅግ በጣም ጠቃሚ ነገሮች ናቸው። እዚህ ጋር አግሬሲቭሊ ብሬክ ሲያደርግልን እዚህ ብሬከር ላይ እንኳን ብንጠብቀው ፕራይስን ጥሩ ሲናሪዮ ይኖረዋል ማለት ነው። ሶሪ እዚህ ጋር እንመጣለን። ሎንግ ፖዚሽናችንን እዚች ብሬከር ዊኳ ላይ ነው የምንገባው፣ የብሬከሩ ዊኩ ላይ ማለት ነው። ስቶፕ ሎዛችን ዲስ ሎው 40 ፒፕስ አካባቢ ስቶፕ ሎዝ ይኖረናል ማለት ነው። ቴክ ፕሮፊታችን ዋው በሚያስብል ዋው this is amazing brother የዋን ሀወር ቻርት ኢንተርናል ሌቭል ማለት it is crazy ሌቭል በእውነት ነው የምልህ። እዚህ ጋር ምን አለን እንደምናየው ፕራይስ እዚህ ጋር ኦርደር ብሎክ ሰጥቶን ራን አድርጓል። እዚህ ጋር ኢንተርናል አለን ዋን ሀወር ኢንተርናል። ፕራይስ ወደ ላይ ወጣ፣ ይህን ስዊፕ አረገልን፣ ብሬክ ኦፍ ስትራክቸር አግሬሲቭሊ ፌር ቫሊዩ ጋፕስ ከስራለን ታፕ አረገልን። እኛ ዊኩ ላይ ብሬከሯ ዊኳ ላይ ነው የምንገባው። ስቶፕ ሎዛችን አባብ ዲስ፣ ቴክ ፕሮፊታችን ኤቭሪ ሲንግል ዳይ የሚሆነው ዲስ ሌቭል ካልሆነ ደግሞ የዋን አወር ኤክስተርናል ሌቭላችን ዲስ አይደለ? ዋን አወር ኤክስተርናል ሌቭላችን ቡም አነደደው ማለት ነው። ዲስ ኢዝ አሜዚንግ። ዋን አወር ኢንተርናላችን ላይ ፕራይስ መቀጠል አልቻለም። ስዊፕ አረገልን ዋን አወር ኢንተርናላችንን አይደለ? ስዊፕ ነው ይሄ የዋን አወር ኢንተርናል ስዊፕ አረገልን። ከዛ ምን አደረገልን ፕራይስ ሉካቲስ እዚህ ጋር ያለች አናደር ሎ ነበረች። የዋን ሚኒት አናደር ሎ ዲስ ኢዝ ዋን ሚኒት አናደር ሎ ብሬክ አረገልን። እቺን ሃይ ሲሰራ ከዛ በፊት የነበረችን ሎ ነች እቺ ፕራይስ። እሷን መቶ ብሬክ አረገልን። ጋፕ አጌን አግሬሲቭሊ ወረደ። ዲስ ታይም ይሄንን ሌቭል ስትራግል አድርጎ ነበር። በስተመጨረሻም ብሬክ አግሬሲቭሊ አይደለም አግሬሲቭሊ ብሬክ ካረገልን በኋላ በጣም በአሪፉ ነበር የወረደው፣ በጣም በአሪፉ ማለት ነው። አሁን በዚህ ታይም ላይ እንግዲህ ፕራይስ ምን እያደረገ ነው? አጌን እዚህ ጋር መጣ፣ ራን አረገ፣ ወረደ፣ ራን አረገ። ግን ሞመንተሙ በጣም አስቀያሚ ሞመንት ነበር። ምንም አይነት ሊኩዊዲቲ የለንም፣ ምንም አይነት ሌቭልም የለንም። ታፕ አረገ፣ ወረደ፣ አግሬሲቭሊ ለመውጣት ነገር ምናምን ሞከረ። ግን ቾፕ የሆነ ማርኬት ነበር። ከዛ አግሬሲቭሊ ወርዶ ዲስ ኢዝ ብሬክ አረገልን ማለት ፕራይስ ወደ አፕ ከመሄድ ዳውን የሚሄድ ፕሮባቢሊቲው ሰፊ እንደነበረ ሲያሳየን ነበረ ማለት ነው። አሁን ወደ ዋን አወር ቻርታችን እንመለሳለን። ዋን አወር ቻርታችን ላይ ተመልሰን ደግሞ ሌላ የነበረ የትላንት ሲናሪዎች ካሉ እሱን ቼክ ለማድረግ እንሞክራለን ማለት ነው። ዲስ ኢዝ ቱል ሪሙቭ ካረግነው በኋላ ወደዚህ እንመጣለን። ሀያችን እና ሎዋችንን ዴሊ ላይ ሂደን እስቲ ቼክ እናርገው። ዲስ ኢዝ ዴሊ ቻርት ፕራይስ ኢን ቡሊሽ አግሬሲቭሊ እየወጣ ያለበት ሞመንተም ነው ያለው። ከቤሪሽ ሳይን ወደ ቡሊሽ ሊቀየር እንደሆነ በተወሰነ እያሳየን የነበረበት ፕራይስ አክሽን ነው ማለት ነው። አሁን ወደ ዋን አወር ቻርታችን እንሄዳለን። ዋን አወር ቻርታችን ላይ አናዘር የትላንትና ሲናሪዎች ምን ነበሩ ስንል ፕራይስ ይህን ኦርደር ብሎክስ ቻፕ አድርጎ ቡሊሽ ይቀጥላል የሚል ኤክስፔክቴሽን ቢኖረንም ነገር ግን እዚህ ያለ ፌር ቫሊዩ ጋፕስ ላይ ስትራክቸር ምናምን ቀያይሮ ከዚህ ሀይ ላይ ሊኩዊዲቲ ወስዶ ብሬክ ኦፍ ስትራክቸር ሰጥቶን ጥሩ ሳይን ነበረው ቤሪሽ ሲናሪዮ።
ሶ ቤሪሽ ሲናሪዮ ምንድነው? የ1 hour ኢንተርናል ሌቭሎችን ፕራይስ ክሬት እያደረገልን ነበረ። ሶ አም ሶሪ በጣም look at this gap. This is 1 hour fair value gaps. በጣም ትንሽዬ ነች። ኦኬ another 1 hour fair value gaps. This እነዚህ እንግዲህ የፕራይስ ቤሪሽ ሲናሪዮ ይሆናሉ ማለት ነው አይደለ? ኦኬ እዚህ ጋር ራሱ ይሄ ኦርደር ብሎክ ሪስፔክት ይደረግልናል ካለን ራሱ እነዚህ ሌቭሎች ቴክ ፕሮፊት መውሰጃ ሌቭሎች ጭምር ነው የሚሆኑት። ምክንያቱም ፕራይስን ሪያክት እንዲያደርግ የሚገፋፉ ሌቭሎች ስለሆኑ እንግዲህ እዚህ ጋር እንደምናየው አግሬሲቭሊ ቤሪሽ እየመጣ ያለ ትሬንድ ነው። እዚህ ጋር ባይ ለማለት በተወሰነ ኮንፎርሜሽኖች ቢኖርም ራሱ እነዚህ ሌቭሎች ላይ ያሉ እንቅስቃሴዎችን በትኩረት መከታተል ያስፈልጋል አይደል? ሶ አሁን ወደ 1 ሚኒት ሂደን ደግሞ ዲስ ሌቭል የተፈጠረ ነገር ካለ እነዚህ ፌር ቫልዩ ጋፖች ላይ ማለት ነው። አገስቲን ዋገሬ በይደና ሁን መቼም አይመናሽ የሰው ነገር ከእንግዲህ እኔም ሶ ኢን አር ፕራይስ እዚህ ጋር ሊኩዊዲቲ ወስዶ አይደለ እዚህ ጋር አግሬሲቭሊ ፕራይስ ሪጀክት ብሬክ አደረገልን። ሶ ከዛ የመጀመሪያው ሳይን እዚህ ጋር ምንድነው? ፕራይስ እዚህ ኢንተርናል ገብቶ ብሬክ ኦፍ ስትራክቸር እዚህ ጋር ሰጠን፣ ይሄኛውንም ጭምር ሶ መቶ ቴስት ነገር አድርጎ አግሬሲቭሊ ብሬክ አድርጎልን ሄደ ማለት ነው። ይሄ ራሱ አንድ ኢንትሪ ዞን ይሆናል ማለት ነው። ሶ ፕራይስ እንደምናየው እንግዲህ እዚህ ጋር ብሬክ ኦፍ ስትራክቸር ሰጥቶናል አይደል? እቺ አግሬሲቭ የሆነ ሊኩዊዲቲ የለንም፣ ነገር ግን እዚህ ጋር እቺ ራሱ ትንሽዬ ሃይ ነች አይደለ? ሃይ ነው ምክንያቱም አይው እዚህ ጋር እቺ ሃይ አለች። ሶ ፕራይስ ከዚህ ሃይ በላይ ወጣ ኤንድ አግሬሲቭሊ ወርዶ ብሬክ ኦፍ ስትራክቸር ሰጠን። ብሬክ ኦፍ ስትራክቸር ሲሰጠን ምን ነበረ? ፌር ቫልዩ ጋፕስ ነበረ። ሶ ፕራይስ ዳት ፌር ቫልዩ ጋፕስ ታፕ አደረገ። በእርግጠኝነት አሁን ይሄን ፊቦናቺ አስምረን ብናይበት ዲስካውንት ሌቭል ላይ ነው የገባው። ዲስካውንት ሌቭል ገብቶ አንድ አግሬሲቭሊ እንደገና አሁንም ወደ ሴል ብሬክ ኦፍ ስትራክቸር ሰጠን ማለት ነው። ዲስ ታይም አሁንም ምን ያሳየናል ፕራይስ ብንል ፕራይስ የመውረድ ፍላጎት በጣም እንዳለው ያሳየናል ማለት ነው። ሶ አናዘር ኬዝ ምንድነው የተፈጠረው? ይሄኛው የ1 hour ኢንተርናል ፕራይስ ታፕ አድርጎ አጌን ብሬክ ኦፍ ስትራክቸር ወደ ሴል ሰጠን፣ እየወረደ ነበር። አጌን ግን ተመልሶ መጥቶ ወደዚች ሃይ ብቅ አለ ማለት ነው። ሶ እዚች ጋር ያለችው ሃይ አለች። ሶ ከዚህ ሃይ በላይ ከወጣ በኋላ አግሬሲቭሊ መጥቶ እዚህ ጋር ምን ሰጠን? ብሬክ ኦፍ ስትራክቸር አይደለ? ይሄን ብሬክ ኦፍ ስትራክቸር ከሰጠን በኋላ ፕራይስ አግሬሲቭ የሆነ ድሮፕ ነበር ያደረገው። ሉክ አት ዲስ አግሬሲቭ የሆነ ድሮፕ ማለት ነው። ሶ ብሬክ ኤንድ ደን አግሬሲቭሊ አይደለ ዳምፕ ነው ያደረገው። በጣም የሚገርም ሲናሪዮ ነበር። ዋው አሜዚንግ። እና እያንዳንዱ ኢንተርናል ሌቭሎችን መከታተል እጅግ በጣም አስፈላጊ ይሆናል ማለት ነው። ሶ ዲስ ሌቭል አጌን እቺ ኤዥያን እንድናጠፋት ኤዥያ ላይ የሰጠን ሲታፕ ነበረ። አጌን ኢንተርናሉን ቼክ ለማድረግ ፕራይስ መጣ። ሶ እዚህ ጋር በጣም አሜዚንግ የሆነ ትሬድ ነበር የሚሆነው። this is a liquidity in 1 hour ኢንተርናል አጌን ማለት ነው። ዋው this is amazing በእውነት። ከዛ እዚህ ጋር መጥቶ ሎ ብሬክ፣ እዚህ ጋር እነዚህ ያሉትን በጠቅላላ ሎዎች እዚህ ጋር አግሬሲቭሊ
ብሬክ አረገልን፣ ቴስት አረገልን ወደዚህ መጥቶ ከዛ በጣም በሚገርም ሁኔታ ድሮፕ አድርጎልናል። ሉክ አት ዲስ ክሬዚ ድሮፕ ክሬዚ ድሮፕ ስቲል እስከዚህ ሌቨል ማለትም የዛሬ ሲናሪዮ ነው ይሄ። ሙሉ እንቅስቃሴው ድሮፕ ነበረ እነዚህ ሌቭሎች ሪስፔክት አድርጎ ማለት ነው። ሶ ይህን ሁሉ ነገር እንዲፈጠር ያደረገልን ሌቭል ማን ነው ብንል የ1 hour ኢንተርናል ሌቭል that thing and crazy ሌቭል ይሆናል ማለት ነው። ሶ 1 hour ኢንተርናል 1 minute ኮንፈርሜሽኑ ምን ይሆናል? ሊኩዊዲቲ ብሬክ ኦፍ ስትራክቸር that is በቃ እና ያን ኮንፈርሜሽን ፕራይስ የሚሰጠኝ ከሆነ እን በቃ ፐርፌክት የሆነ ሲታፖች ይኖሩናል ማለት ነው። በዛ ላይ ደግሞ የ1 hour ሊኩዊዲቲ ማነው የ1 hour ብሬክ ኦፍ ስትራክቸር ሰጥቶን የመጣ ጋፕ ከሆነ ያን ሲናሪዮ በጣም ጸዴ ሲናሪዮ እንዲሆን ያደርገዋል ማለት ነው። ከዛ በኋላ የነበረን ነገር ምንድነው? ኮንቲኒዩዌሽን ሲታፕ ነበረ። ኮንቲኒዩዌሽን ሲታፖቹ እንግዲህ እዚህ ጋር እንዳሉት አይነቶች ናቸው። ሶ እዚህ ጋር መጥቶ ሊኩዊዲቲ ወሰደ፣ እዚህ ጋር መጥቶ ብሬክ ኦፍ ስትራክቸር ቴስት ራን ቴስት ዳምፕ ኮንቲኒዩዌሽን ትሬድ ይሆናል። ሶ የዛሬው ሲናሪዮ ይሄን ይመስል ነበረ። እስቲ የትላንት ሲታፕ ነበር ይሄ። የዛሬውን ደግሞ የዛሬው ሲታፕ ምንድነው የሚሆነው? ፕራይስ አትሊስት ዛሬ ሲወጣ ነው ያለው ማለት ይቻላል። ቀደም ያሳየሁት የቡሊሽ ትሬንድ ለኤዥያ ሎ ነው። ይሄ ኤዥያ ሎ ስዊፕ ካረገ በኋላ እዚች ጋር ጥሩ ሲናሪዮ ሰጥታን ራን ያደረገው ሌቭል የዛሬው ሌቭል ነው። ይሄ እንዳለ የዛሬው ራን ነው። ትላንትና ድሮፕ ሲያደርግ ነበር፣ ዛሬ ግን አፕ ትሬንድ እየሄደ ነው ያለው። የዛሬው ሲታፓችን የዛሬው እንቅስቃሴያችን በኔክስት ቪዲዮ ላይ ሪከርድ የማድረገው ይሆናል። Thank you so much.